ያስጠልቶብሃል ምናምን እየተባልክ ለምንድነው ተስፋ ማትቆርጠው? ለምንድነው ተስፋ ማትቆርጠው? አይከብድህም? ነው አይከብደኝም። ለምን እንደማይከብደኝ ታውቃላችሁ? እነዚህ ሰዎች ሴጋ ብለው የጠሩኝ ሰዎች ናቸው። እነዚህ ሰዎች አንተ ባለጌ ብለው የጠሩኝ ሰዎች ናቸው። እነዚህ ሰዎች ሰምቼ ባለጌ ነኝ ብዬ ቁጭ ብል አዶናይ የለም። አሁን ግን ቁጭ እንዳልል ያደረገኝ እምነቴን መከተሌ ነው። እነሱ ሀገር ሙሉ ባለጌነቴን እየታየው እያለ እኔ ግን የሀገር ሙሉ መነጽር አላየሁም። እምነቴን ያየሁት፣ ከፍታዬን ያየሁት፣ አዶናይን ያየሁት። ያቺ እምነት ላይ ጸንቼ በመሄዴ አይታችኋል ሀገር ሙሉ እንዴት ተገምጥሎ ወደ ሌላ ነገር እንደተሻገረ ኦልሞስት በሚያስደነግጥ ሁኔታ ታዝባችኋል። አሁን ደግሞ የሆነ ተረባ ስድብ ምናምን ሲመጣ ወደፊት እንድቀጥል የሚያግዘኝ ማን ነው? እምነቴ ነች። እናንተ ያላያችኋት እምነት አለች እዚህ ጋር ትሆንልኛለች ብዬ የያዝኳት የጨበጥኳት። ተረዳችሁ? ከዛ እቺ እምነት እውን ስትሆን ተመልሰው እነዚህ ሰዎች ተመልሰው yes they're funny። ተረዳችሁ? ከአዶናይ መማር ነው ያለባችሁ። እግዚአብሔር እንግዲህ መርጦኛል እኔ የእናንተ አስተማሪ እንደሆን። ጉዳቴ ታያላችሁ፣ ከፍታዬን ታያላችሁ፣ ዝቅታዬን ታያላችሁ። እኔ የምደብቃችሁ አይነት ወንድ አይደለሁም። ተረዳችሁ? እያለቀስኩኝ ከሆነ እያለቀስኩ ነው የምመጣባችሁ። ምን ይሉኛልና ያለ እኔ እንትን አልልም እና የተቀበልኩት ነገር ነው የእናንተ አስተማሪ እንደሆንኩኝ እኔና የማስተምራችሁ ደግሞ በተግባር ነው። በዝቅታዬም አሳያችኋለሁ፣ ከፍታዬ ላይም አላችሁ እና አሁን እየፈራችሁ ከሆነ ፍርሃት እንዳያቆማችሁ ነው። ቲክቶካችሁን ጀምሩ ነው። ቪዲዮአችሁን ቅረጹ ነው። ተረዳችሁኝ? በቃ ላይክ ይሄ ለረጅም ጊዜ መሆን የፈለጋችሁ ነገር አለ ሁኑት እያልኳችሁ ነው። በቃ ላይክ እውነቴን ነው የምላችሁ። እግዚአብሔር እሱ ነገር እንድትሆኑ ይፈልጋል። በቃ እንድትሆኑ ይፈልጋል። በቃ እግዚአብሔር ማለት ነው። I swear to you እግዚአብሔር ይፈልጋል። በቃ እሱ ነገር እንድትሆኑ አላማችሁ እንድትሆኑ ይፈልጋል። በቃ እስኪ ሁላችሁም በቃኝ ብላችሁ ጻፉ። ላይቭ ቻት ላይ በቃኝ ብላችሁ ጻፉ፣ ወይም ደግሞ ኢናፍ ብላችሁ ጻፉ። ኢናፍ ብላችሁ ጻፉ። በቃኝ ወይም ኢናፍ ብላችሁ ጻፉ ቻት ላይ። በቃኝ ወይም ኢናፍ ኢናፍ። እስኪ አይናችሁን ጨፍናችሁ እቺን ቃል ድገሟት ውስጣችሁ ላይ። አይናችሁ ጨፍኑና ትንፋሽ ወደ ውስጥ በደንብ ሳብ አድርጉ። በቃኝ በቃኝ በቃኝ። ምንድነው የሚበቃችሁ? ምንድነው የሚበቃችሁ? ማስመሰል በቃኝ። ሰው ማስደሰት በቃኝ። መፍራት በቃኝ። የውሸት ማንነት መኖር በቃኝ።